ምን መሰለህ አሁን አንተ ምናልባት ዝም ብለህ ማለት ስላለብህ ሊሆን ይችላል 100 ሺህ ብር ያልከው ወይም ደግሞ አለ 100 ሺህ ብር ከፈለግሽ ሰጠኝ ትችላለህ ከፈለግሽ 50 አድርጌ 2 ቀን ስትወጪልኝ 2 ቀን እሰጥሻለሁ ወንድሜ ችግር ላይ ነው ያለው ወንድሜ ሊቢያ ላይ ተይዞብኛል ምንም ቢሆን ለሱ ከሆነ አደርገዋለሁ ወንድሜ ስቃይ ላይ ነው ያለው ለዛ ነበር ብሩ ከምን በላይ ያስፈልገኝ እንዳሰብከው እኮ አይደለም በዚህ እንኳን ልደርስልህ ከቻልኩ ብዬ ነበረ ግን አሁንም ሳልደርስልህ ቀረሁ ሰላም በመላው ዓለም የምትገኙ የሀገሬ ልጆች እንደምን አላችሁ? እንግዲህ አዶኒ ተመልሷል ማለት ነው። ዛሬም እንግዲህ ወደ እናንተ ስመጣ ለየት ባለ ጉዳይ ለየት ባለ ሀሳብ ነው። እንግዲህ አንድ ወዳጄ በጣም ክሎዝ ፍሬንዴ ነውና መልእክት አስቀምጦልኝ ነበርና መልእክቱን ለማየት ሞከርኩኝ። በጣም የሚወዳት የሚያፈቅራት አንድ ሴት አለችና ወደ ትዳር ሊገቡ መስመር ላይ ነበሩ። ብዙ የተለያዩ ነገሮችን አድርገዋልና ወደ ትዳር ለመግባት እና ሀሳብ ገባኝ ያላት ነገር ከቀን ወደ ቀን ለኔ እየቀነሰ እየመጣ ነው። ፕላስ ደግሞ የምትሰጠኝ ጊዜ የነበረን ኮኔክሽን በጣም እየሞተ ነው። ምን እንደሆነ አላውቅም። ፕላስ ደግሞ አብዛኛው ነገሯ ላይ በቃ ስራ ነው የምትለው። በፊት እንደምንገናኘው አንገናኝም እና ይሄ ነገር ምንድነው? በቃ አይ ቲንክ ሰው አለ ማለት ነው። በመሃል ሰው ገብቷል ማለት ነው። እንደዚህ ሆናብኝ አታውቅም። በግልጽም ላወራት ሞከርኩኝ። በቃ ግልጽ ሆና ልታወራኝ አልቻለችም። በጣም ጭምት ሆነችብኝ። የሌለባትን ባህሪ ያየሁባት ነው። ምን እንደሆነች ላቅ አልቻልኩም እና አዶኒ እስቲ ይሄን ነገር አግዘኝ። በቃ ይሄ ትዳር መግባት ፈልጋለሁ። የሚቀጥል ከሆነ ተቀጥሎ ወደ ለፍሬ መብቃት ፈልጋለሁ ብሎኝ ነበርና እኔም ዛሬ እዚህ የተገኘሁት እንግዲህ በብዙ መንገድ እሷን ልፈትናት ቼክ ላደርግላት ነውና አይ ቲንክ ኤክስትራ ስራ እንደምፈልግ ነግሮኝ ነበርና በቃ ያላት ነገር ስራ ብቻ ነውና በዛ መልኩ ነው ልታገኛት የምትችለው ስላለኝ ስለነበረ ዛሬ እንግዲህ እኔ ጋር ካፌሪ ትገቢያለሽ በሚለው ካፌ ቀጠሪያታለሁ፣ አወራታለሁ። የኔ ካፌ ነው ምናምን ብዬ ነው ማወራት እና እስቲ ያሉትን ነገሮች ግልጽ አድርገን ለማውራት ሰው ካለም ቼክ እንዲያደርግ ወይም ሌላ አይነት ባህሪም ካላት እንግዲህ እንደ ጓደኛም እንደ አንድ ሀሳቢ ህይወቱን መስመር ማስያዝ ስላለበት ሊቀጥል ከሆነ እንዲቀጥሉ ማይቀጥል ከሆነ እዚህ ጋር እንዲቆም ነውና ዛሬ ቀጠሪያታለሁ። እየጠበቅኳት ነው። እንግዲህ ካፌ ነው ብያታለሁ። ቦታውንም ሎኬሽኑንም ልኬላታለሁ። እንግዲህ እንጠብቅ ቤተሰቦች። ሰብስክራይብ አድርጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ጠብቁ። እስቲ እንጠብቃት። እንዴት ነሽ? ሰላም ነው? አሪፍ ነሽ? ለነገሩ ቦታውን ማያሳስትም ፊት ለፊት ነው። ብዙም ለማግኘት አልከበደኝም። አንዳንዴ ካፌ ምናምን ነው እንደዚህ አይነት ቦታ ስከፍቺ ሰው ያለበት አካባቢ ቢሆን አሪፍ ነው። ያው አስፋልት ዳር ሲሆን አሪፍ አይደለም ይሆነ? እሱ ማለት ነው። ሰላም ነው? ብርዱ ምናምን በጣም አዛብ ነው፣ ይከብዳል። ክረምት ገብቶ አይደል? እኔ አልቻልኩም። በቃ ማስክ አድርጌ ምናምን አሁን ነው መኪና ውስጥ ሰላም ነው። እንግዲህ ዛሬ የተገናኘንበትን ምክንያት በስልክ እንዳወራሁሽ ነው። እንግዲህ ይሄ የኔ ካፌ ነው። ፓርታይም ካፌነት እንድትሰሪ ስለፈለኩ ነው ዛሬ የተገናኘነው። ግን በመጀመሪያ ስራ እንዴት ነው? ስራ ምንም አይልም። ያው እንደምፈልገው ባይሆንልኝም አሪፍ ነው። አንድ ስራ ብቻ ነው የምትሰሪው ወይስ ተጨማሪ ስራ? ተጨማሪ እየሰራሁ ነው። በተለይ አሁን ቅርብ ጊዜ በደንብ እየሰራሁ ነው ያለው። ሌላ ቦታ የተለያየ ስራ
እንደዚህ ያገኘሁትን እየሰራሁ ነው ያለሁት። በነገራችን ላይ በጣም ጠንካራ ሴት እወዳለሁ እውነት ለመናገር። ምክንያቱም አሁን የምናያቸው ነገሮች አሉ አይደለ? አንዳንድ ጥገኛ ሴቶች በወንድ ላይ ምናምን እንደማይሽ ደግሞ ቆንጆ ነሽ ምናምን ነገር ጥገኛ ሆነ ምናምን ከወንድ ሳንቲም ምናምን እየተቀባበሉ የሚኖሩ ሰዎች አሉና እነሱን ስለማውቅ አንቺ ደግሞ 2 ስራ 3 ስራ ላይ ምናምን ስትይ ከዛ ቀጥሎም ደግሞ እኔ ጋር እንግዲህ በትርፍ ሰዓትሽ ለመቀጠር ሀሳብ እንትን ሲልብሽ በጣም ገረመኝ ታውቂያለሽ። ያው ምን ታደርገዋለህ አንዳንድ ጊዜ ሰርተህም አይሆንም እንኳን ሳትሰራ ቀርቶ እንኳን እንደዚህ ከሰው በማገኘው እኖራለሁ ይቅርና ራስህ እየሰራህ እንኳን ብዙ ይከብዳል በዚህ ሰዓት ላይ በተለይ ብቻ አላወራውም ግን ከባድ ነው። ምናልባት የኔ አመለካከት ሊሆን ይችላል ግን እኔ ደግሞ እወደዋለሁ። አመለካከቴን ደስ ብሎኝ ነው እንደዚህ የማደርገው የምሰራው ደስ ብሎኝ ነው። ባይለኝም ደግሞ በምሰራው ነገር መጥፎ እስካልሆነ ድረስ ባያስደስተኝ እንኳን ሌላ ጉዳት እስከሌለው ድረስ መስራቴን በመጥፎ ነገር ተረድቼው አላውቅም። እኔ እንደራሴ እኔ ጋር የሚሰሩ ልጆች አሉ 1-5-6 ሰዎች አሉና ስራቸው ምናምን ሴቶቹ አብዛኛው ወጪያቸው ፀጉር ላይ ጥፍር ላይ ምናምን ስለሆነ ነው እንደዛ የጠየኩሽና አንቺ ጎበዝ አይነት ብቻ ጎበዝ ነሽ። ለራስሽም ብዙ ሰው ህይወት ላይ ላለመተናነስ አይደለ እየኖረ ያለ። አዎ ግን አሁን ያልካቸው ነገሮች እኔ ከቅንጦት ነው የምወስዳቸው። ስንት ሰው ለስንት ነገር እያስፈለገው እነሱ ደግሞ ለጥፍር ለፀጉሬ ብሎ ያልሆነ ቦታ ላይ መግባት እንጃ ማለት ለራስ የምትሰጠው አመለካከት ነው። እነሱ ምናልባት ከወንድ የሚያገኙት ነገር ያን ያህል አስደስቷቸው ራሳቸውን ያን ያህል ሊያደርጉበት ይችላሉ ካስደሰታቸው። ማንኛውም ሰው የሚያስደስተውን ነው የሚያደርገው። እኔ ደግሞ እሱኛው መንገድ አያስደስተኝም። ትንሽ ብትሆን በራሴ ያገኘዋን ነገር ታስደስተኛለች። ሲቀጥል ደግሞ አሁን ላይ ባለው ነገር ያው በደንብ ብዙ ቦታ ላይ የምሰራበት እድል ባገኝ በደንብ እንደምሰራ በራሴ ስለማውቀው እንዲሽ ብለሽ ማሰብ የለብሽም። አሁን እዚህ ጋር ጥሩ ሰው ነው ያገኘሽው ብዬ አስባለሁ እንደኔ ማለት ነው። ራሴ እንትን ለማለት ሲሆን አንቺ ቆንጆ ነሽ፣ ብዙ ነገር አለ፣ የመስራትም አቅሙ አለሽ፣ ፍላጎቱም አለሽ። ከምንም በላይ ፍላጎት አይደለም የሚቀድመው? በሚገባ በዚህ ሰዓት በተለይ ስራ በጣም ያስፈልገኛል። ስለዚህ ችግር የለውም። ቆንጆ ነሽ፣ ደስ ብለሽኛል ሳይሽ። የስራ አይነት ነገር እያየሁብሽ ነው። እንግዲህ ብዙ ነገሮችን እንሰራለን። ሁነኛ ሰው ጋር ነው የመጣሽው። ገንዘብ የሚያስፈልግሽ ነገር ካለ ለኤክስትራም ነገር የምትፈልጊው ካለ እኛ ጋር ችግር የለም፣ እንረዳዳለን፣ እንተጋገዛለን አይደለ? እንጃ ካልተጋገዝን ማን አለ? እውነት ነው። ማያ እንደ ሰው ልብ ይለያያል እንጂ በእኔ ጋር እንዲች ብለው እንኳን ለአንቺ አይደለም ስንት ሰው ዙሪያ በዚህ ማግዛቸው ብዙ ቁጭ ያረኳቸው ብዙ ሰዎች አሉና ጥሩ ሰው ነህ ማለት ነው አንተ። ጥሩነት ሳይሆን ያው ሰው ማገዝ አለብሽ። መቼም እኔና አንቺ በደንብ ከተግባባን ዋስ ምናምን አያስፈልግም አይደለ? እሺ ደስ ይለኛል። አሁን ብዙ ቦታ ላይ ሳይ የመታወቂያ ዋስ ይባላል፣ የመንግስት ሰራተኛ ዋስ ይባላል። እዚህ ያው ካፌ ስለሆነ የመታወቂያ ወይ ተያይዝ ምናምን ነገር ይባላል። አሁንም የመጀመሪያ ሰዓት እንደዛ ተብዬ ዋስ አቅርቤ ነበር የገባሁት። እኔም አንቺ ከተግባባን ዋስ ግን ያስፈልጋል። ዋናው የሰው ልጅ መግባባት ነው። ቆንጆ ነሽ፣ ብዙ ነገር ያስፈልግሻል። እንደ ሴት ከነገርሽኝ አንፃር ጎበዝ ጠንካራ ሴት ነሽ እና እንደ ሴት ብዙ ነገር ያስፈልግሻል ሲመስለኝ አይደለ? ያው ያስፈልጋል። ቅድም ያልነገርኩሽ አንድ ነገር አለና እኔ በጣም የሴት ልጅ ውበት አደንቃለሁ። ያው ፈጣሪውን መመስገን ያለበት አይደል? የእሱ የእጅ ስራ ናት። ደስ ትላለች። ለዛ ነው እንደዚህ ያልኩሽ ያለው ቃላት ሁላ ጠፋኝ። ዝም በቃ ውስጤ አለ አይደል? ለአድናቆቱ አመሰግናለሁ። ስራውን መቼ እንደምጀምር ብትነግረኝና። ችግር የለም እንዳልኩሽ ነው። እኔና አንቺ አሁን ተግባብተናል፣ ብዙ ነገር አውርተናል። ከዚህ በኋላ መጀመር ነው ያለብሽ። እንግዲህ ክፍያው
የሚሆነው እዚህ እንድትሰሪልኝ የምችል ለሁለት ለሶስት ሰዓት ነው። በሳምንት 4 ቀን ነው የምፈልግሽ። 4 ቀን ትገኛለሽ። በሳምንት 4 ቀን ደሞዝ እንግዲህ እንደ መነሻ 8,000 ብር 9,000 ብር አደርገዋለሁ። እኔ ጋርም መጠቃለል ከፈለግሽ ደግሞ እያየን ነው እንትን የምንለው አይመስልሽም? እሺ ደስ ይለኛል። በቃ ነው ችግር የለውም። በቃ እንደዚህ ከተስማማን አሁን የምጀምርበትን ቀን ነግረኸኝ ብሄድ ደስ ይለኛል። እሸኝሻለሁ ከፈለግሽ የመሸም ነው ሰዓቱ። ከፈለግሽ እሸኝሻለሁ፣ ችግር የለውም። አይ ችግር የለውም። በታክሲ መሄድ እችላለሁ። እኔ አያስፈልግም። ስንት ነገር አውርተን ተግባብተን ነው በታክሲ። ከዚህ በኋላ እኮ ነው ያለው ታክሲ የማያስፈልግሽ ነው። መኪና የምትይ ከሆነ መኪና እመድብልሻለሁ። አይ ያን ያህል ምንም የሚያስፈልግ ነገር እኮ የለም። እንዳንቺ ለድርጅቱም ስም እንግዲህ ሰራተኞችን እንገላቱ አልፈልግም። በተለይ ቆንጆ ሰራተኞችን ጥሩ ኦፈር አቀርብላቸዋለሁ። አሰራራችሁ እንደዚህ ነው ማለት ነው? እንዳልኩሽ ቆንጆ ነሽ፣ ብዙ ነገር ያስፈልግሻል። ሰራተኞች ምናምን ስላሉ እዚህ ጋር ትንሽ ለመሆናት እንትን አለኝና ተከባብረሽ አይደለም ስራ መሰሩ በእንደዚህ አይነት መልኩ ብዙ ስለማያውቁ ብቻ ደስ ብሎሻል፣ ተመችቶሻል። ለእሱ እኮ አመሰግናለሁ አልኩኝ እና እኔ አሁን ሌላም ስራ ካገኘሁ ልፈልግ ስለሆነ ያሉኝ ስራዎች ጋር መሄድ ስላለብኝ መጨረስም መቼም እንደምመጣ ንገረኝና ልሂድ። አትጣደፊ፣ ቸኩልሽ ይወጣል። አዎ እቸኩላለሁ። እንደነገርኩሽ ነው። ከፈለግሽ እሸኝሻለሁ። ሌላም ስራ የምትፈልጊ ከሆነ ስራ አለ እጄ ላይ ብዙ ስራ። ይሄ ብቻ አይደለም የኔ ካፌ፣ ብዙ ቦታዎች ላይ አሉ። በጣም ገንዘብ ነው አይደለ የምትፈልጊው? ገንዘብ ከሆነ ፈለግሽው ያህል ሰጥሽ ይችላል። ሰርተሽም ሳይሆን ሳትሰሪም ብሰጥሽ ይችላል። ገንዘብ የምትፈልጊው የእርዳታ ድርጅት እኮ አይደለም የመጣሁት አይደል? ስራ ቦታ ነው የመጣሁት። እንደዛ እስከሆነ ድረስ ደግሞ ገንዘብ ዝም ብሎ የሚያሰጠኝ ምንም አይነት ምክንያት የለም። በስራው ተስማምተናል። እሺ እሰራለሁ፣ ቀጥርሻለሁ ብለኛል። እንደዛ ከሆነ ደግሞ የምመጣበትን ቀን ወደ ስራ የምገባበትን ቀን ንገረኝ። በዛ ቀን ተመልሼ ልምጣ። እንዳልገባው ለመሆን እየሞከርሽ ነው ማለት ነው? አልገባኝም። እና ምንድን ነው የምትነግረኝ? አለቃዬና ሰራተኛ ነው ከተስማማም ማለት ነው። ያ ማለት ግን እኔ እንጃ አሁን አንተ እያደረክ ያለው ነገር አልገባኝም። አይ ምንም እንዳልገባው እየሆንሽ ነው መሰለኝ እያልኩሽ እኮ ያለሁት። ቀኑ ልትቀንሽ ነው ስልሽ ቀላል ስራ የምትፈልጊ ከሆነ ስራ አለ። ገንዘብ የምትፈልጊ ከሆነ ገንዘብ ልስጥሽ። ከፈለግሽ ትራንስፈር ማድረግ እችላለሁ። አሁን የምትፈልጊውን ነገር ልሰጥሽ እችላለሁ። ይሄን ያህል የሚከብድ ነገር አይደለም። ጥቅሚ ልትቀንሽ ደስ ይላል። አልገባህም? እኔ እያልኩ ያለው ነገር ራሱ አልገባህም። እጅህን እዛው አድርገውና ማውራት ካለብን እናውራ። እንደዚህ ይገባኛል። ይቅርታ ሰራተኞቼ ስላሉ ትንሽ እየተረጋጋሽ ትንሽ ረጋ። እሺ እንዳለቃ እንደውም ረጋ ብዬ በጣም ተረጋግቼ ነው እያዋራሁ ያለሁት። ግን ደግሞ አንተ ረጋ ብለው እንዲያዋሩ የምትጋብዝ አይነት ሰው እየመሰልከኝ አይደለም። ይቅርታና ሌላ ነገር ልናገር ፈልጌ ሳይሆን ያው ብዙ ጊዜ የተሰማኝን ነገር መደበቅ ስለማልወድ ነው። በጣም ጭምት ሆንሽ። ችግር አለ? ምንድን ነው ችግሩ? ጭምት ሆንሽ ወይስ ውስጥ ከዚህ ከፈራሽ ሰው የሰው አይን ምናምን ነገር ከፈራሽ መኪና ውስጥ ገብተን ማውራት እንችላለን። ምንም የሰው አይን ምናምን የሚያስብል ነገር እኮ የለም። እኔ እናንተ ከዚህ በፊት አንድ ጊዜ ነው የተገናኘነው። ስለ ስራ ልናወራ። ዛሬ ጠራኸኝ ምንድን ነው? ስለ ስራው በደንብ ልታወራኝና ስራ ቦታ ልታሳየኝ እና ሌላ ማለት የሰው አይን ምናምን የሚያስብል በእኔና ባንተ መካከል ያለ እኮ ምንም አይነት ነገር የለም። እንዳልገባው ይሆናል። ተመችቶሽኛል፣ አሪፍ ጊዜ ስጪኝ፣ እኔ ፈለግሽው ልስጥሽ እያልኩሽ ነው ያሉት። ወይስ ፍቅረኛ ምናምን ነገር አለሽ? በዚህ ጊዜ ፍቅረኛ ባህል ምናምን የሚባል ነገር የለም። ሰው ገንዘብ ሮጥ ብለሽ ገንዘብ የምትይዥበት የራስሽን ነገር የምትቋቋምበት ነገር ነው። አንቺ ጠንካራ ጎበዝ ሴት ነሽ። ገንዘብ ከሰው በላይ አያስፈልግማ። ልክ ነሽ፣ ግን አንቺ ጎበዝ ሴት ነሽ፣ ስራዎች አሉሽ፣
ጥገኛ አይደለሽ ስራ ፈልጌ እንጂ የመጣሁት ግን ራሴን ልሸጥልህ አይደለም አይደል? ድምፅሽን ቀንሽ ሰራተኞች አሉ እያልኩሽ በጣም ቀስ ብዬ ነው እያወራሁት ያለሁት እኮ ድምፅሽን ቀንሰሽ እና እኔ እያልኩሽ ያለሁት ስራ ትፈልጊያለሽ አይደለ? ስራ ትፈልጊያለሽ። ስለዚህ ስራውን ልስጥሽ። ገንዘብ የምትፈልጊ ከሆነ ገንዘብም የምተጋገዝ ሰው ደስ የሚል ጊዜ ከአንቺ ጋር ማሳለፍ ፈልጋለሁ እያልኩሽ። ቆንጆ ነሽ። ምንድን ነው በዚህ ጊዜ ፍቅረኛም ካለ ይሄን ፍቅረኛ ምን ገንዘብ ነው የሚያስፈልገው። ገባሽ? ሴት ነሽ። ነገ ብዙም ልትወድቂበት አንተ የምትችል ገንዘብህን በዚህ አይነት መልክ ነው ያመጣኸው? ጥያቄ ነው የጠየኩህ። አሁን እዚህ ጋር እኮ እኔ ልጠይቅሽ ነው እንጂ የተገናኘ ነው አንቺ ልጠይቅኝ አይደል? ስለዚህ ደግሞ ልጠይቀኝ እኮ የጠራኸኝ ደግሞ እንደዚህ አይነት ጥያቄ አይደለም አይደል? ስለዚህ ገብቶሻል ነገር ነው። አሁን ብዙ ጉሮሬ ራሱ ደርቋል። በዛ ላይ ቅዳሜ ነው አንድ ሁለት እያልን አሪፍ ጊዜ እናሳልፍ። ግዴለሽ እጠቅምሻለሁ። ጥቅምኝ እያልኩሽ ነው። በብዙ ነገር ነው የምጠቅምሽ። በእኔ በኩል የምታገኘው ምንም አይነት ጥቅም የለም እያልኩ ነው። እንግዲህ ብዙ አወራን ሞከርን። እንግዲህ ምንም ላደርግ አልችልም። እየሰሩ አሁን ምንድን ነው የሚሻለው ታዲያ? ማለት ምንድን ነው የሚሻለው ማለት? እኔ ለአንድ ቀን አዳር ደስ ስላልሽ ስለተመቸሽ ሰውነትሽን ደስ ይላል 100,000 ብር ሰጥሻለሁ። እኔ ለማንም እንደዚህ አውጥቼ አላውቅም። በዛ ላይ ቼክ አላደረኩሽ። ድንግልቱኝ አቱኝ አጠቀም ብትሆኝም ባትሆኝም ለእኔ ችግር የለውም። ግን 100,000 ብር ልስጥሽ። አሪፍ ጊዜ እናሳልፍ። መኪና ውስጥ ቁጭ እንበል። ሻይ እናስራ። ቡናም ነቃ ለማለት የምትፈልጊ ከሆነ ስለዚህ 100,000 ብር ትራንስፈር አድርገሽ አትከፍልሽ። ሳልቀንስ ቶሎ ነገር 50 እንዳና ምስከው ያው ሌላ ነገር እንዳይመስል ትንሽ ከባድ ነው። አዲስ የገባ ልጅም ስላለ ትንሽ እንትን ላለ ማለት ነው። አስቢበት። እንደዚህ ነው ሰራተኞች የሚቀጥረው። እንደዛ ሳይሆን በጣም ስለተመቸሽ በሰውም ስለመጣሽና አቋምሽ ደስ ይላል። በጣም ከምታስቢው በላይ አቋምሽ ተመችቶኛል በጣም እና እንደዚህ እንድታስቢበት ሳይሆን ቀለል አድርገሽ አንድ ቀን ነው አብረን የምንሆነው። እንጠጣለን፣ እንዝናናለን ምናምን ሰው አብረን እናሳልፍ። እንግባ መኪና ውስጥ ግዴለሽ። እርግጠኛ ነህ? 100,000 አንቺ ተስማሚ እንጂ አንቺ አሪፍ ጊዜ ስጪው። አዳር አንድ ላይ አብረን እንደሰት 100,000 ብር ትራንስፈር አድርገሽ በምን ላምን ይችላል? ችግር የለውም። እኔ ቦታዬ ላይ ተሽዋል። በገንዘብ የምታማሳው እንጃ ማለት ምን ማለት እንዳለብኝ አላውቅም። ግን አይ እኮ በፊትም እኮ አይነዋሽ ላይ ገንዘብ እንደምትፈልጊ አውቃለሁ። ግን ያው አላ ስለዚህ መኪና ውስጥ እንግባ እናውራ። ውስጥ እንደው ምን መሰለህ አሁን አንተ ምናልባት ዝም ብለህ ማለት ስላለብህ ሊሆን ይችላል 100,000 ብር ያልከው ወይም ደግሞ አለ 100,000 ብር ከፈለግሽ ልትሰጠኝ ትችላለህ። ከፈለግሽ 50 አድርጊ። 2 ቀን ስትወጪልኝ 2 ቀን እሰጥሻለሁ እኮ። እኔ እኮ አሁን እያልኩ ያለሁት እሱን እንዴት ላምን እችላለሁ? ኧረ በስመ አብ። ከፈለግሽ አሁን ትራንስፈር ላድርግልሽ። ንገሪኝ አካውንትሽ። ችግር የለም። ከፈለግሽ አሁን ትራንስፈር አድርግልሻለሁ። እኔም ላምንሽ ስለምፈልግ መኪና ውስጥ እንግባና መኪና ውስጥ እናወራ። ገንዘብ አይደለም የምትፈልግ? ገንዘብ እሰጥሻለሁ። አንድ ቀን አስደስች። አሁን ግራ የገባኝ እሱ ነገር ነው። ግን እኮ እሰጥሻለሁ ነው እንደው ቀላል ነው። አቅለለን ነው ነገሮችን ማየት ያለብን። ብዙ ነገር ልጆች ቁልፍ እስቲ ቁልፍ እንግዲህ እኮ ውስጥ ግርግር እንትን እንዳይል ቆንጆ ነሽ። እግዚአብሔር ይመስገን። አውራና እንዴ ለምንድን ነው እንዳዲስ የምትሆኚው?
እዛው ቦታው ላይ ይሻላል። እንደዚህ ስለሆንሽ እኮ አይደለም እኮ አወራን ተስማምተናል። ሰውነት ሻማ እስቲ ጃኬት ነው እስቲ አሁን ባልቀው ደስ ይለኛል። እንደዚህ ጭምት ሆነሽ መኪና ውስጥ ነው እሺ ከፍትልሻለሁ። አውልቂ ጃኬት ሞዴልሽ ችግር የለውም። ብርድም ስለሆነ እንደዚህ ይሻለኛል። እንትን ያስገድልኩሻለሁ ስሜት ፈልገሽ ነው የመጣሽው። ልክልሻለሁ ብዬሻለሁ። እዚህ ጋርም ሌላ ስልክ አለ እንግዲህ ልክልሻለሁ። ችግር የለውም። እንደዛም ተጠራጥረሽ ከሆነ ማለት ነው ችግር የለውም ልክልሻለሁ። ምንድነው አወራን ጨረስን መጣን። እዚህም የመጣ ነው ውስጥ እንግዲህ ልጆች እንትን እንዳይሉ ምናምን በሚለው ነው። ስለዚህ ቀለል ሪላክስ አድርጌ ፈታ በይ። ስለዚህ አውልቂው ግድ የለሽ። እኔ እኮ ነግሬሃለሁ ገንዘቡ ስለሚያስፈልገኝ ነው እንጂ እኮ እንደዚህ መሆን ፈልጌ ይገባኛል። ገንዘቡ ለሁሉም ሴቶች ያስፈልጋል። ገባሽ? ለሁሉም ሴቶች ብላ አጨመረኝ። እኔ ጥፍሬ ልሰራበት እኮ አይደለም ይሄን ብር የጠየቅኩት። ለሁሉም እየነገርኩሽ እኮ ነው። እንደዛ እንድትሆኝ ሳይሆን ገንዘብ ለሁሉም ሰው ያስፈልጋል። እንኳን ላንቺ ለእኔም ያስፈልጋል። ስለዚህ አውልቂው፣ ቀለል አድርጊው፣ አውልቂው ግድ የለሽም አውልቂው። እታወክን እንደዚህ ያቱን በቃ መሆን ካለበት እዛ ሲሆን ይሆናል። በቃ እንደውም በቃ እንደዚህ ውረጂ። በቃ ምንም የሆነ ደስ እያለኝ አይደለም። ውረጂ በቃ ጭራሽ ምን ላድርግልህ በሚሉ ስለ ስለተመቸሽ ነው እንጂ እንትን ስላለ አይደለም። ይገባኛል እኮ ግን ብር በጣም ያስፈልገኛል። እኔ ደግሞ እንደነገርኩሽ ለሁሉም ሰው ብር ያስፈልጋል እኮ። አንተን በይዋ አውልቂው። ጭምቱን ሽብኝ ተስማምተን አይደል ይገባ። አውልቂው በቃ ሰውነትሽን ላይም ስለፈለኩ በቃ እንደዚህ አይሻልም? ይሻላል እንዳልኩሽ ነው። ገንዘብም ከሆነ ይኸው ውስጤ በጣም እንትን አለ። አሁን ልላክልሽና የሆነ ቀለልት ያለሽ። አይ እንደዚህ ነው የምፈልገው። ሲጀመር ጥሪ ነው የሚያስፈልገኝ በዚህ ሰዓት እኮ። ችግር የለም ያው አሁን ልላክልሽ በቃ ቀለል አድርጊው። አሁን አከባበድሽብኝ እንዳለ ነገሮች። አይ እንደዛ እንዲሰማ ፈልጌ እኮ አይደለም ማለት አክብደህ እንድታየው አይደለም። በዚህ ሰዓት አይደለም እንደዚህ አይነት ብር ወፈር አቅርቤልሽ ታውቂዋለሽ። ትንሽም ገንዘብ ሰጥቼ ብዙ ነገር ማግኘት እችላለሁ። ብዙ ሰራተኞች አሉ ሌላም ቦታ ምናምን። እኔ ያን እንትን ነገር ይገባኛል እኮ ነግረኛል። ግን ያው የብሩ ነገር ስላጠራጠረኝ ነው እንጂ መጀመሪያም እኮ ያው አንተ እንዳሰብከው አይደለም። ምንም በቃ የሆነ እኔ እያስደሰችኛል። ጭራሽ በቃ እየተጨናነኩ መጥቶ ታውቂያለሽ። ምንም በቃ ደስም እያለኝ አይደለም። ጨናነቅም አልፈልግም፣ እንደዛም እንዲሁም አልፈልግም። ያሰብኩትም እንደዛ አይደለም። ልክልሻለሁ በቃ ገንዘብ ያሳስብሽ ከሆነ እዚህ ጋር የሆነ አሪፍ ነገር እናሳልፍ አይደል የመጣው። በቃ እናታ ያው ግን ደስ ያለሽ አምሲ ምንድን ነው? አይ ብሎኛል። እውነት ቆይ ከኋላ አስነስቼው ይቻላል። ደስ እንዳለ ደስ ያለሽ ደግሞ እንደዚህ በጣም አንተም በደንብ ደስ ይላል። ለብሩ ብለሽ ነው ወይስ እንትን ስላልኩሽ? እኔ እንትን ስላልኩሽ? አይ ያው ብሩንም ፈልገዋለሁ ግን አንተም ደስ ትላለህ። ብሩ ብቻ አንተም እኮ አልኩህ። ግን የሆነች ያዝ ለቀቅ አልሽብኝ። ምንድን ነው? አይ መስሎ ነው እንጂ አላልኩም። ኧረ ብለሻል። ያው መጀመሪያ ካወቅኩ እርግጠኛ ልሁን ብዬ ነው ነገርኝ አይደል? እንግዲህ ይህን የመሰለ ካፌ ከፍቼ እንደዚህ አይነት መኪና ውስጥ አስገብቼሽ ብር ማልክ ሰው መስላል? አይ አይታወቅም። ብዙ ጊዜ ያው ለመሸወድ እኮ ብር ነው የምንጠቀመው አይደል? አይ ነው ግን የሆነ ጭምት ነገር አልሽ። ሰው አለሽ፣ ባል አለሽ፣ ፍቅረኛ አለሽ። ምንድን ነው አሁን በዚህ ሰዓት እሱን ማንሳት አስፈላጊ ነው? በጣም የሆነ ጭምት ነገር አልሽብኝ እንጂ እንደዚህ አይነት ብር አቅርቤልሽ በጣም ሰፊ የምትይ ምናምን ነው የመሰለኝ እኮ አልኩህ እኮ። ያው እርግጠኛ ሰውን እኮ ፈለግኩት አይደል እንዴ? አቅማማሽ በጣም በቃ መልክ ሰራሽብኝ በጣም በቃ እንደዚህ አጋጥሞኛል። አሁን ለምን አንሄድም? እንሄዳለን። ያስነሳዋለሁ ከፈለግሽ ወይስ እዚሁ ደስ እንዳለ? እሺ የተለየ የምታሳይ ነገር
እዛ ስንደርስ አይሻልም? ይሄድን የምታሳይ ነገር ካለ ይሄድን የምፈልገው ከሆነ ችግር የለውም። ቀበቶን ትፈችልኛለሽ? ይቻላል። መጀመሪያ ላይ ምን ታዲያ በጣም አንገራግርሽብኝ ምናምን ነገር ሁሉንም እንደምን እንደሆነ እኮ ነገርኩ። ለገንዘቡ ብለሽ ወይስ ሌላ ነገር? አንተም እኮ ደስ እንዳልከኝ ነገርኩ። ለማንኛውም እሺ ተቀመጭና በስተቀር ተቀመጭ። እንሄዳለን ግን ምነግርሽ ነገር አለ። ምንድን ነው የምነግረኝ? ብሩን የውሸትን ብሩን የውሸት ሲሆን በአንድ የከፋፈችው እኮ እኔ ይህ ካፌም የኔ አይደለም፣ ይሄ መኪናም ኪራይ ነው። እንግዲህ ውሸታም ነህ ማለት ነው። ጓደኛሽ ቢያብል ነው እንድፈትንልሽ የነገረኝ። ወይ የሱ መቀለጃ ነው። እንደዚህ አልጠበቅ። መጀመሪያ ላይ ስታወሪኝ ኖርማል ስለነበረ በቃ ፍቅረኛ እንደምትወጂ ሰው እንዳለ ገሳ አድርጌያለሁ። ግን ዛትማሽ ለገንዘብ እንደዚህ ትሄጃለሽ ብዬ አላሰብኩም ነበር። አንገራግር የሁሉም ይሄ በነገራችን ላይ ሁሉም ሴቶች ባህሪ ነው። እኔ በሱ ላይ ልደር ፈልጌ አይደለም ወይም ስለወደው ቀርጥ አይደለም። ይሄም የኔ ባህሪው ነው እኮ አይደለም። መጀመሪያ አንገራገርሽ። እኔ ምን ላድርግ? መጀመሪያ አንገራገርሽ ግን ዞሮ ሲጀመር አንተ እኮ ውረጂ። ሁሉም ሲጀመር ከገንዘብ የሚያልፍ ነገር እንደኔ ወንድሜ ችግር ላይ ነው ያለው። ወንድሜ ሊቢያ ላይ ተይዞብኛል። ምንም ቢሆን ለሱ ከሆነ አደርገዋለሁ። ወንድሜ ስቃይ ላይ ነው ያለው። ለዛ ነበር ብሩ ከምን በላይ ያስፈልገኝ እንጂ እኔ እንደዚህ አይነት ሴት አይደለም። እንዳሰብከው እኮ አይደለም ሁሉም። በዚህ እንኳን ልደርስለት ከቻልኩ ብዬ ነበረ፣ ግን አሁንም ሳልደርስለት ቀረሁ። ወንድሜ እባክሽ ተረጋጊ። እንደዛ መሰለኝ። እሺ ተረጋጊ። በማልቀስ መፍትሄ አይሆንም። እባክሽ ተረጋጊ። አንድ ወንድሜ እኮ ነው። እኔ ያላዳንኩት ማን ሊያድነው ነው? ቢያብልኩኝ ነው እና የምትሰጪው ጊዜ እንደሞተ ለሱ ያለው ስሜት በዚህ ሁኔታ ውስጥ እንዴት ነው ከሱ ጋር ስለመሆን የማስበው? እሱ ደግሞ ሌላ ሰው እንዳለ ስለተሰማው ነው አንቺን እንድፈትንልሽ ያደረገኝ። እሱ እኔን አያውቅኝም በሰው የሚያስፈትነኝ እኮ። እኔም መጀመሪያ ጊዜ ስታንገራግሪኝ ገንዘብ እንደፈለግሽ ይገባኛል፣ ግን ለእንደዚህ አይነት ነገር አልመሰለኝም። በቃ ማንኛውም ሴቶች እንደሚያደርጉት ነው የመሰለኝ የነበረው። እባክሽ ያለው እኮ መጀመሪያ እኮ ገንዘብ ያስፈልገኛል ስትይ በቃ ለአንዳንድ ነገሮች ነው የመሰለኝ እንጂ ወንድምሽ በረሃ ላይ እንዳለ እኔ በምን ላቅ እችላለሁ? እሱም እኮ ይሄን ነገር እኮ አላወቅም እኮ አይደለም። ምን ብዬ ነው ብነግረው? እኔ ተጨነቅኩት አልበቃ ብሎ እሱንም ላስጨንቀው? አትሊስት ብትነግሪው የምትረዳዱ ምን ያመጣል? እሱ ብነግረው ምን ያደርጋል እኮ? ብዙ ነገር ሊያግዝሽ ይችል ነበረ፣ ልትተጋገዙ ትችሉ ነበረ። ገባሻ? አንዳንዴ ካለመናገር ብዙ ነገር ይቀራል። ብትነግሪው ኖሮ ብዙ መፍትሄ ሊሆን ይችላል። እንደዚህ ምንም መፍትሄ እንደማላገኝ በሱ ስለገባኝ ነው ምናልባት ያልነገርኩት። ፈጽሞ እንደዚህ አይነት ነገር አልመሰለኝም። እግዚአብሔርን እኔ በቃ የጠበኩት ሁሉም ሴቶች ለገንዘብ ፈተና ላይ እንደሚወድቁ እናውቃለን፣ ግን ያንቺ ደግሞ እንደዚህ አልመሰለኝም ነበር። እባክሽ ይቅርታ አድርጊልኝ። እባክሽ ይቅርታ አድርጊልኝ። እባክሽ ይላሉ። ችግር የለውም። እኔ እንደዛ አልመሰለኝም። ችግር የለም። ወንድምሽንም ቢሆን በምንተጋገዘው ነገር እንተጋገዛለን። እሱም ማወቅ አለበት። እኔም ወይ ደውዬ አሳውቀዋለሁ ወይ አንቺ ብትነግሪው ይሻላል። ገባሽ? ይሄውን ያረግሽው ምን ልንገረው? ወንድሜ እኮ የሱ ኃላፊነት አይደለም። ስሚ፣ ይሄውን ያወራነው እንደዚህ ያረግሽው ምናምን ነገር እተወዋለሁ። ችግር የለም። እሱም በእኔ ግን ንገሪው፣ እውነቱን። እኛም በምንተጋገዘው እንተጋገዛለን።
እንግዲህ ይሙት የሚል ነገር የለም። በቃ እኛም ያቀማችንን ቢሆን እንተጋገዛለን። ሶሻል ሚዲያ ላይ መሰብሰብ የሚችልበት ነገር ካለ ሰዎች ችግር የለም እንረዳዳለን። በምንተጋገዘው ነገር እንተጋገዛለን። ወንድሜ ስላደርገዋለሁ እሱ ከማዳን አይበልጥብኝም ምንም ነገር። እባክሽ ተረጋጊ። በቃ እንደዚህ አይነት መስዋዕትነትን መክፈል ላይገባሽ ይችላል እኮ። ብዙ ሰው ብታማክሪ እኮ ብዙ ሰው መፍትሄ ይሰጣል። እንደዚህ ራሽን በመሸጥ ሳስታቅነው እሱንም ችግር የለም። አሁንም ቢሆን ሶሻል ሚዲያ ላይ የሚሰሩ ሰዎች አሉ። ማገዝ ካለባቸው በሚያግዝሽ በኩል እባክህን ችግር የለም። እባክሽ አታልቅሽ እባክሽ። እንግዲህ ቢያብልም ማወቅ አለበት። ገባሽ? እውነታውን ወይ ልንገረው፣ ግን አንቺ ብትነግሪው ያምራል። ንገሪው እውነታውን። እሱም ሊያግዝሽ ይችላል። የምትተጋገዙበት ነገር ሊኖር ይችላል። ገባሽ? እውነታውን ማወቅ መቻል አለብሽ። እኔ ይቅርታ እንደዚህ አልመሰለኝም ነበር። በቃ ለገንዘብ ምናምን ራስሽን እንትን ያልሽ ነበር የመሰለኝ። እንደዚህ ችግር ውስጥ እንደሆንሽ አላውቅም። መጀመሪያ ላይ ገምቼ ነበር፣ ግን እንደዚህ በጣም ይሄዳል ብዬ አልጠበቅኩም ነበር። ይቅርታ አድርጊልኝ እባክሽ። ችግር የለውም እባክሽ ተረጋጊ እባክሽ። ሁሉም ነገር ያልፋል እኮ አይደለም? ተስፋ አደርጋለሁ እንግዲህ ከፈጣሪ ጋር ያልፋል። ብዙ ሰዎችን እንሞክራለን፣ እናቀርባለን። እንግዲህ እንደሚሆን እናደርገዋለን። እሺ እባክህን እርዳኝ። በቃ በቻልከው አቅም። ችግር የለም። እኔም ለቢያብል ይሄን ነገር አላሳየውም። እውነታውን ትነግሪዋለሽ። እሺ ይሄን ነገር እንትን እንዳትዪው። በቃ